ጤና ይስጥልን ተመልካቾቻችን ስለ ጤናው ላይ ነው ያላችሁት ጤናና ጤና ነክ ጉዳዮችን እናነሳለን እንወያያለን እንጫወታለን ጥያቄዎችን እያነሳው እኔ ህሊና ሙሉ አብራችሁ ቆያለሁ ከሙያ አንፃር ደግሞ ለጥያቄዎቻችን መልስ እየሰጠን ዶክተር ሙሉ ደኔ አብሮን ይቆያል ማለት ነው ከናንተ የሚጠበቀው ንቅንቅ ሳይሉ ስለ ጤናው ላይ መቆየት ነው አብራችሁን ቆዩ ጤና ይስጥልን ዶክተር ጤና ይስጥልን እንዴት ሰነበትሽ እንግዲህ ባለፈው ሳምንት ስለ ጥርስና ስለ ብሬስ እያነሳን እየተጫወትን ነበር እንደው ሐሳቡ ሰፋ ስለሚል በቀጣይ ሳምንት ብንመለስበት ብለና ቆይተነው ነበር ከዛ ነው ምን ጀምረው ስለኔ ጥርስ እያወራን ነበር ጥርሴ ብሬስ ያስፈልጋል አይፈልግም እውነት ነው ብሬስ በነገራችን ላይ ከዴንታል ትምህርቶች ውስጥ ፊዚክስ ይባል ሰው ስለሚፈራ ማለት ነው አንጉሌሽን ስፒድ ሞመንተም አክሰለሬሽን ያለበት የፊልድ ነው ብሬስ የሚያከማኪም ይሄንን ያከማኪም አንግሉን ከዚህ ከጆሮ ጋር የሚነሳ አጥንት አለ እዚህ መጥቶ የሚያርፍ ሌሎች አጥንቶች ጋር ሄዶ የሚገጥምበትን እያንዳንዱ ጥርስ በምን ፍጥነት በስንት አመት ወይም ወር እዚህ ጋር ይደርስ ፍጥነቱ በጣም ከተፈጥሯዊ ፍጥነት ከፈጠነ ጥርሱ ሊሞት ስለሚችል ህይወት አልባ ስለሚሆን ወደ ላይ ወደ ታች ፊዚክስ ሞሽን አይደለ እንቅስቃሴ አይደል የሚለው እሱን በደንብ ባገናዘበ መንገድ ሐኪሙ ሊያቀው ይገባል ለታካሚውም ይሄንን ማስረዳት አለ አሁን እኛ ሀገር ላይ አንድ ትልቁ ችግር ብሬስ ህክምና ላይ ብሬስ ብቻ አይደለም በማንኛውም ህክምና ላይ ሐኪም ለታካሚ ለመግለጽ አይገደድም ታካሚም አይጠይቅም ከጠየቀም ሐኪምም ብዙ ጊዜ አይመልስ እንደምን ያየዋል እንደመብት ግን አይደለም ታካሚ የሚሰራውን ስራ የማወቅ መብት አለው አይደል አሁን ብሬስ ህክምና ላይ እንዴት ነው የሚሰራልኝ ምንድነው የሚሰራልኝ ማን ምን ያረጋዋል ይሄ ዋየር ምንድነው የሚያረጋው ይሄ ላስቲክ ምንድነው የሚያረጋው ይሄ ባይኖር ምን ይሆናል ብሎ የሚጠይቅ ሰው የለም ምንድነው በህብረተሰቡና በሐኪሞች መካከል ትልቅ ጋፕ አለ ህብረተሰቡ ሐኪሞችን ያከብራል ግን እንትኑን ያልፋል አንዳንዴ አክብሮቱ በጣም ሲበዛ ምን ይሆናል የመነጋገሪያ ድልድዩን ይሰብረዋል ስለዚህ አንነጋገር ማወቅ ያለበትን በራሱ ይነፍቀዋል እሱ አይደለም ታካሚ ሄዶ ምን ማድረግ እንዳለበት ራሱ ማይነግራል እኔ አንድ ታካሚ ምንድነው ያለችኝ ሃይድሮጅን ፐሮክሳይድ የሚባል ፈሳሽ ነገር አለ ጥርስን ጧት ላይ ከተቦረሸ በኋላ ነጭ እንዲያደርገው ምናዘው ከአንድ ደቂቃ በላይ አፍ ውስጥ እንዲቀመጥ ማንፈቅደው ፓወር ስላለው ለአንድ ታካሚ ምንድነው ያላት ሃይድሮጅን ፐሮክሳይድ ውሰጂ ጧት እሷ እንዴት ነው የምትወስደው ትጠጣዋለች በጣም ከባድ ኬሚካል እንዲህ አሁን ሲናገር ሐኪሙ ማድረስ ባለበት ልክ ስላላደረሰ ስለዚህ እንደዚህ ኢንፎርሜሽኑን በደንብ በትኖ መንገር ያስፈልጋል አይደል እዚህ ብሬስ ላይ ብዙ ነው ክትትል ያለው ስራ ነው ከጥርስ ህክምና ረጅም ሰዓት ክትትል የሚፈልግ የጥርስ ህክምና አይነት ብሬስ አሁን ጥርስ መትከል የሳምንታት ነው ወይም አንዳንድ ዴንቸር የሚባሉት ወጪ ገቢዎች ላይ ሲሆን የወር ሊፈጅ ይችላል ከዛ በተረፈ ግን ይሄ ነው ረጅም ከ6 ወር እስከ 5 አመት ሊፈጅ ይችላል አንዳንዴ እንዴት 5 አመት ፈጀ የኔ እንዴት የሱ አልፈጀም የኔ እንዴት እዚህ ሁላችንም በእግዚአብሔር ጋር ስንፈጠር በተለያየ ፋብሪካ ነው የተሰራ ነው ሰው ነው ሲሰራ አንድ ፋብሪካ ውስጥ የሚሰራው ከዛ ተመሳሳይ ምርቶች ሆነን የምንወጣው እግዚአብሔር ጋር እንደዛ አይደለም ስለዚህ የራሳችን የተለያየ ስለሆነ የሚመጣው ውጤቱም በተለያየ መንገድ ነው ወደ ብሬሱ ስንመለስ ብሬስ ዋናው ስራው ባለፈው እንዳነሳ ነው ሪቫይዝ እንደው እንትን ለማድረግ ወይ ዋናው ፖይንት ለመጠቆም ያክል ውበትን ማስጠበቅ ነው አንደኛ ድርሻው ሁለተኛው ደረጃ ውበት ሳይሆን የሁለተኛው ድርሻ ደግሞ ምንድነው ፋንክሽን የጥርስን አገልግሎት በትክክል እንዲያገለግል ለማድረግ ነው ሶስተኛው ጥርስ በቀላሉ እንዳይቦረቦር መከላከል ነው ከዛ ውበት ደግሞ አለ የፊታችን ውበት አጥንቶቹ በደንብ ተሸክመውት እንዲቀመጡ ጥርሶቹ በትክክል ሲቀመጡ ነው አጥንት በትክክል የሚቀመጠው አነካከሳችን አበላላችን አሳሳቃችን እሱ አይደለም ያውኒንግ ወይም ስናፋሽክ ራሱ በትክክል የተቀመጠ ጥርስ የሚያፋሽከው እዚህ ጋር ያለው ዲኤምጂ የሚባለውን አጥንት እንዳይገነጠል ከቦታው የመከላከያ ጭምር ነው የሚሰራለት ያው
ብዙ ጊዜ ሃይላይቶች ነው እውቀት አድርገን እንደ ቲክቶክ የምንወስደው አይደል? የቲክቶክ እውቀት ነው የዚህ ዘመን እውቀት። በቃ ብጭቅ እያደረጉ እንደ ቁርስ ብቻ መውሰድ ማለት እንደ ቡና ቁርስ። ግን ይሄን ሁሉ የያዘ ነው ብሬስ ማስተካከል ማለት። ስለዚህ ይሄንን ሲያስደርጉ ይሄንን ሲያሰሩ ከእድሜያቸው እታች ድረስ ሊወርድ ይችላል። አሁን የግድ 12 ዓመት 13 ዓመት ከሆናቸው ብቻ አይደለም። አንዳንዴ የላኞች ፐርማነንት ጥርሶች ቋሚ ጥርሶች ከ6 ዓመት ጀምሮ የሚበቅሉት በደንብ የፊቶቹ ወደ 8-9 ዓመት በቅለው ያልቃሉ። ግን ተጣሞ ካሉ ኢሚዲየትሊ በዛ ሰዓት ማስተካከል ይቻላል። ሙሉ ብሬስ ሳያደርጉ ኢንተርሴፕት በሚባለው የብሬስ ቴክኒክ ገብቶ ማስተካከል ይቻላል። ስለዚህ ህፃናትም ብሬስን ማድረግ ይችላሉ ማለት ነው። በ8-9 ላይ ይችላሉ። ግን ሙሉ ብሬስ አይደለም የነሱ የተወሰነች ፓርት ብቻ ነች የምትደረገው። ያቺ ነገ ተባብሳ እዛ ጋር ሳትደርስ በፊት ለማለት ነው። እሱም ማስተካከል ይቻላል እስከ 35 ዓመት። አንዳንዴ ደግሞ የአንዳንድ ሰዎች የሰውነት አጥንታቸው ታይቶ የጥርሳቸው ጽዳትና የጥርሳቸው ተፈጥሯዊ አያያዝ እግዚአብሔር የሰጣቸው ጥርሳቸው እንዴት አይነት ነው የሚባለው ታይቶ 40 ዓመቱም ድረስ ሄዶ ሊስተካከል ይችላል። ያው ሲስተካከል ቅድም እንዳልነው በተለያየ መንገድ ቦታውን ማስጠበቅ ነው። እዚህ ጋር ነው ድንበር ማስጠበቅ ማለት እኮ ነው ብሬስ። አሁን እኛ የሄደብንን ድንበር ቀይ ባህርን ለማስመለስ በቃ ድንበራችንን ማስከበር ማለት ነው። ምክንያቱም የጥርስ ካናይን የሚባለው ጥርስ አለ። ካናይን በአማርኛ ይሄ ምንድን ነው የሚባለው? ክራንች ቫምፓየር ሰዎች እንትን የሚሉትና እንደገና ደግሞ ብዙ ጊዜ ካርኒቨረስ ወይም ስጋ በሊታ የሚባሉት እንስሳት በጣም ሾል ብሎ ያላቸው ጥርስ ማለት ቦታው አለ። እሱ ቦታ ላይ መቀመጥ ያለበት ያው እግዚአብሔር ሲፈጥር እንኳን ሰውን ሙሉ አድርጎ ሲፈጥር ለጥርስ እንኳን እያንዳንዷን ቦታ 5ቷንም የሼፕ አይነቷን አስተካክሎ ነው ያስቀመጠው። ስለዚህ እሱ ጋር በትክክሉ መደርደር ነው የሚያስፈልገን። ሰዎችም ሲመጡ ወይ ጥርሳቸው ክፍትፍት ብሎ በነገራችን ላይ ጥርስ የመከፋፈት ሳይንስ የሚለውን ነው ኢቮሉሽን አለመጨረስ ይላል። ሳይንስ ኢቮሉሽን ያልጨረሰ ነው ይላል። እንዴት ማለት? ኢቮሉሽን አለመጨረስ ማለት ምን ማለት ነው? ሳይንስ ሰዎች ከየት መጡ ነው የሚለው? ከዝንጀሮ። ዝንጀሮ ጥርሳቸው ተከፋፍተው ነው። ስለዚህ ክፍተቱ ሳይንስ ነው የሚለው። እኔ ኢቮሉሽን አላምንበትም። እሱ ብቻ አይደለም ባይዘይ ሳይንስ ሌላም። አሁን አንድ ሰው ይላል ሳይንስ ጸጉሩ በጣም ሰውነት ላይ በጣም ብዙ ጸጉር ያለበት ሰው ከቀደሙ ጋር ያያይዛል። ብዙ ያላቸው ሰዎች አሉ አይደል? ይሄ ለእንትኑ ነው። ኤኒዌይ ወደ እንትናችን እንመለስና ክፍተቱ መዘጋት አለበት። ክፍተቱ ምንድነው ባይዘጋ የሚፈጥረው? ጠንካራ አይሆንም ጥርሱም አጥንቱ። ውበት ደግሞ ያው እንደገና ደግሞ አጠገቡ ጋር ሰው ካለ ብዙ ጊዜ ክፍተት ያለበት ሰው ሲያወራ ምላቅ ያመልጠዋል። ስለዚህ ይረብሻልም ስለሚባል ሌላኛው ክፍተት የአጥንቱ መተለቅን ሊያሳይ ይችላል። መደራረብ ደግሞ የአጥንቱን ማነስ ሊያሳይ ይችላል። ቀጥሎ ደግሞ ያለው ሁለተኛው ችግር በጣም መደራረብ ነው። አንዱ ጥርስ አንዱ ላይ ተደራርቦ መቀመጥ። ይሄ ውበትን ስለሚያሳጣ 2-3 አይነት ቴክኒኮች አሉ። ወይ ቦታ ሌላ ቦታ ክፍት ካለ ማጠጋጋትና ማስተካከል ነው። ካልሆነ በጣም ጥርሶቹ ትልልቅ ከሆኑ ጥርሶቹን ቀነስ ማድረግ ነው። በጣም ደግሞ ይሄም በሁለቱም ማይሆን ከሆነ መቀነስ ያለበት ጥርስ ይቀነስና አላስፈላጊ የሆነ ወደ ኋላ አካባቢ ያለ ጥርስ ይቀነስና ሌሎቹ ቦታ እንዲህ ከውበት ጋር በጣም ማገልገል የሚችሉ እንደ ክራንች አይነት ጥርሶቹ ለነሱ ተብሎ ቦታው ለነሱ ይመቻችና እንዲሰጣቸው ይደረጋል። ይሄ ክፍተትና በጣም ክራውድድ ሲሆን ልክ ያልመጣው። ከዛ በተረፈ ግን አንዳንዴ ሳይበቅል የተቀበረ ጥርስ እናገኛለን ከላይ። እሱንም ማስተካከል፣ ማውጣት ካለብን ማውጣት፣ ወይ ቦታው ላይ መመለስ ካለብን መመለስ። እንደገና ደግሞ ይሄውን ብሬስ ላይ አይደለም የምንለው። አሁን ለምሳሌ አንዳንዴ ጥርሶቹ ይደራረቡና ለማጽዳት አይመቹም። ተደራረቡ ማለት በመሃሉ ምግብና አላስፈላጊ ኬሚካል ሊገባ ይችላል፣ ግን ማጽዳት አይቻልም አይደለም፣ አይመችም ለማጽዳት። ይሄ ጥርሱ ምን ይሆናል ማለት ነው? ይበላል፣ እንዲወጣ ይደረጋል። እሱም እንዳይሆን ከውበት አኳያ ሲሜትሪክን እንዲጠብቅ በዚህ ሳይድ ያሉ አንዳንድ ሰዎች ጥርሳቸውን በዚህ ሳይድ ያስነቅላሉ ወይ በህመም ወይ ምናምን። ስለዚህ ጥርሱ ሺፍት ያደርጋል ወደዚህ። ስለዚህ ሲሜትሪውን ለማስጠበቅ እንደገና ደግሞ በብሬስ ልንመጣ እንችላለን። አንዳንዴ ደግሞ በጣም ኦፕንሊ በጣም ተዘርዝሮ የተቀመጠን እንዲህ አድርገን ስንመልስ በምንፈልገው መንገድ ራሱ ላይ መለስ ከቻለ በብሬስ ብቻ ሳይሆን አጋዥ ደግሞ ሌላ
ጥርስ ማስተከል ከፈለገ በሱም አድርገን ኤኒዌይ ግን ቅድም ያልናቸውን 4-5 ነገሮችን ለማስጠበቅ ከሚሰራባቸው የጥርስ ህክምና ስራዎች አንዱ ብሬስ ነው። ቅድም ባልነው እድሜ ሬንጅ ውስጥ የሚሰራ ነው። ክትትል ግን ይፈልጋል። ቢያንስ በአንድ ወር አንድ ታካሚ መምጣት አለበት። ያስቀምጥናቸውን ኬሚካሎች የሚሆኑ ማቴሪያሎች ይሁኑ መቀየር ያለበት ይቀየራል። በዛው ላይ ያለ ደግሞ መጽዳት ካለበት ጸርቶ እንደገና ይቀመጣል። ማስተካከያ መደረግ አለበት። ብሬስ ለመሰራት አንድ ሰው ሲመጣ በተለይ በጣም ከግምት ውስጥ እንዲያስገባ የምንለው የጥርሱን ንጽህና በደንብ መጠበቅ የሚችል ሰው ነው ብሬስ ማሰራት ያለበት። ለምን ምንም ነገር ጥርሱ ላይ ሳይቀመጥበት ጥርሱን በንጽህና መያዝ ያልቻለ ሰው ብራኬቶች፣ ዋየሮች፣ ላስቲኮች ሲቀመጡበት እዛ ላይ ምግብም ሌላም ነገር የመቀመጥ እንደዚሁ እየጨመረ ነው የሚመጣው። ይሄ ንጽህና በደንብ የማይጠብቅ ሰው ባያሰራ ይሻላል። በነገራችን ላይ የጥርስ ህክምና እንደኛ ሀገር ላይ አሁን በዛና ኮምፒቲሽን አረግነውና የመጣን ሰው እዚህ ጋር ካላከም ነው ሰውየው ሳይፈልግም በግድ አንቀነው ታክሞ እንዴት ነው አሁን እየተደረገ ያለበት ቴክኒክ በጣም ልክ ያለውና ማለት ነው። አምን አንዳንድ ያጋጥመናል መሰላችሁ። አንድ ሰው ጥርሱን ይታመምና ይመጣል። በጣም አብጦም ሊሆን ይችላል፣ ትላንትና ማታ እንቅልፍ ነስቶትም ሊሆን ይችላል። ይመጣል። ህክምናው ምን ይላል? በዚህ ጊዜ መድኃኒት ተሰጥቶት ቦታው ድኖ ከዛ በኋላ መነቀል ካለበት መሞላት ካለበት ሌላ የሰር ህክምና መሰራት ካለበት ከመድኃኒት በኋላ ነው። አሁን ምን እየሆነ ነው? መድኃኒትን ያውን ጽፌ ብሰጠው ይሄ ታካሚ መድኃኒቱን ወስዶ ነገ ሌላ ጋር ቢሄድስ ቢዝነሴን አጣሁት አይደል? መንቀል መሙላት እዛው እየታመመ ማለት ነው። ይሄ ሰርቪሱን የአገልግሎት ዘርፍ አይደል? ህክምና ሰርቪስ ነው አይደል? ወደ ቢዝነስ ይዞራል። ያኔ ችግር ይሆናል። እንደዛው ብሬስ ላይም የመጣ ሰው ሁሉ ብሬስ ላይ ይሰራ ይችላል። ቅድም ባልኳቸው መንገድ ንጽህናውን የማይጠብቅ ከሆነ አይሰራ ባይሰራ ይሻላል አለ። እንደገና ደግሞ ያስፈልገዋል። ፒር ግሩፕ ወይም ጓደኞቻቸው ብሬስ ስላሰሩ እኛም ካልተሰራልን ብለው ወላጆቻቸውን አስጨንቀው የሚመጡ ልጆች አሉ። የውበት መስፈርት ተደርጎ የሚለካበትን መንገድ ነው አሁን ያለው ብሬስ። ግን ልክ አይደለም። ብሬስ ውበት በኋላ ላይ የሚመጣ ነው። ውበት በኋላ ላይ የሚመጣ ነው ማለት ምን ማለት ነው? ብሬስ ካስፈለገው ብሬሱ ሲደረደር ብሬሱ መደርደሩ ሊያመጣው የሚችለው ውበት ነው የሚሆነው። ካስፈለግ ግን አጽንኦት መስጠት አለበት። ያስፈልገዋል። ማያስፈልገውን ለምን እንሰራለን? ህክምና ነው እንጂ እየሰጠን ያለ ነው ውበትን እያስጠበቀ ነው። እኛ ከህክምናው ከዚህ ዋናው ህመም እንዳይፈጥር፣ 2 ነገር ጥርሱ እንዳይጎዳ፣ 3 የፊት ቅርጽ እንዳይበላሽ፣ 4 ሌላም ልንጠቅሳቸው የምንችላቸው ነገሮች እንዳይመጡ ነው እንጂ የመጀመሪያው። ከዛ በኋላ ነው የውበት ፖይንት። ህክምና የጥርስ ህክምና የመጀመሪያው ስራ ህመም እንዳይኖር መከላከል ነው። ከህመም ቀጥሎ ያ ጥርስ ስራውን በትክክል እየሰራ ነው ወይ ነው። ከዛ ቀጥሎ ነው ውበት 3ኛ ደረጃ ነው በጥርስ። ስለዚህ እሱ ነው። ስለዚህ በጣም ብዙዎቻችን አሁን ላይ ብሬስን የውበት መለኪያ መስፈርት አድርገን እየወሰድነው ነው። እንዳልከው በ3ኛ ደረጃነት የሚመጣ ነገር ነው ውበት። የተበላሸን የተዘረዘረን ጥርስ ሰብስቦ ከዛ በኋላ ውበት ማምጣት ያለ ነገር ነው። ግን ደግሞ የተደረደረ ሲታይ ቆንጆ የሆነ ጥርስ ላይ ብሬስ ማስቀመጥ በራሱ እንደ ውበት ነው ብዬ አላስብም። እንደዚህ ለሚያደርጉ ሰዎች በዚህ አጋጣሚ እንደው መልእክት ብታስተላልፍልን ደስ ይለኛል። አዎ ባይ ዘ ዌይ ተፈጥሮን የሚያክል ትክክል መስራት የሚችል የለም። ሰው ተፈጥሮን ሊከተላት ይችላል እንጂ ተፈጥሮ ሰውን ልትከተል አትችልም። ሁሌም ተፈጥሮ ትክክል ነች፣ ቢገባንም ባይገባንም። ስላልገባን ተፈጥሮ ትክክል አይደለችም ማለት አይደለም። እኛ ነው ያልገባን ትክክል ምን ማለት እንደሆነ። ስለዚህ ተፈጥሮ በትክክል አስተካክላ ያስቀመጠችውን እኛ ልክ አይደለም ስንል በኋላ የሚመጣውን ኮንሲኩዌንስ እንጋፈጠዋለን ማለት ነው። አሁን አንዳንዴ ሰርጂካል በሆኑ ይሄ የውበት ሰርጀሪዎች አሉ። በተለይ ከአንገት በላይ በጣም ብዙ አይደለ? ብዙ ሰዎች ከውበት ሰርጀሪ ከተሰሩ በኋላ የሚመጣውን ኮንሲኩዌንስ አሁን ብዙ ዌስተርን ላይ እያየን ነው። ፊታቸውን ቆዳ ለማስቀየር የሞከሩ፣ ከንፈራቸውን ለማሳደግ የሞከሩ የመጣውን ኮንሲኩዌንስ እያየን ነው። ምክንያቱም ተፈጥሮ ልክ ነው ብላ ያስቀመጠችውን እነሱ
ልክ አይደለም ስለዚህ ይስተካከልልኝ ብለው ይሄዱት ነው። ብሬስ ላይም አሁን ስንመጣ ህክምናው መጀመሪያ ምን ይላል? ይችላል ወይ? አሁን አንዳንዴ ምን ያደርጋል ተፈጥሮ ተጣሞ ልክ ያልሆነ ሊያጋጥመን ይችላል። ግን ቦታው ላይ ልናስተካክልበት የምንችልበት መንገድ ከሌለ መተው አለ። ያጋጥማል እንደዚህ በቃ ምንም ልንሰራው ማንችል ማለት ነው። ለምሳሌ በጣም ጠባብ የሆነ ወይም ሌላ እንደው ምሳሌ ልጠቀም። የታችኛው መንጋጋ ሁልጊዜም ከላይኛው መንጋጋ አንሶ ነው የሚገኘው በእኛ ላይ። የታችኞቹ ጥርሶች በላይኛው ጥርሶች እንዲሸፈናሉ እስከተወሰነ ደረጃ። አንዳንድ ሰው ላይ እንደዚህ አልፎ ይሄዳል። በጣም አልፎ ሄደን እስከተወሰነ ድረስ እናመጣዋለን እንጂ የምንችለው ድረስ ከዚህ በላይ አንሄድም። በጣም አልፎ ሄደን ማለት ነው የምንችለው ድረስ ነው የምንሄደው። ከዚህ በላይ ከሄድንስ ምናተር በመስራታችን ትርፍ ሳይሆን ኪሳራ ስለምናመጣ ማለት ነው። አድቫንቴጅ ዲስአድቫንቴጅ ታይቷል ስራ የሚሰራው። ስለዚህ ብሬስ ላይም የማያስፈልገው ሰው አለ። ብዙ ሰው ጓደኛው ስላደረገ ወይም አካባቢ ላይ ሰው ስላደረገ ብሬስ ይሰራል ማለት አይደለም። መልሼ አውቃለሁ። መልሼ በጣም ያናንደኝ መልሼ ሌላ ቦታ ተሰርታ መጣ ይኸው ሰሩልኛል። ምንም አልሰሩልሽ ቢዝነስ ሆነ ማለት ነው። በጣም ይገርማል። ቅድም ስታነሳው የነበረው አንድ ሀሳብ ነበረ። ጥርሳቸው በተለያየ ምክንያት በህመም ሊሆን ይችላል አብጦም የሆነ ጉዳትም ደርሶበት የሚነቀሉ ጥርሶች አሉ። ዘን ከተነቀሉ በኋላ ጥርሳችን ቦታውን እየለቀቀ የማዘርዘር ነገር ይመጣል። በዚህ መልኩ የጥርሳችን ስትራክቸር ሲቀየር ውበትን ከማጣት ባሻገር ብሬስ ባይታሰርለት ጉዳት ያመጣል ወይ? የህመም ስሜት ይኖረዋል? ጥርሳችን በራሱ ተዘርዝሮ መቀመጡ የሚያመጣው ህመም ይኖራል? ምንድነው መጀመሪያ ያው ጥርሱ የተነቀለው ተበላሽቶ ነው። ብዙ ጊዜ አይደለም የሚሆነው፣ ብዙ ጊዜ ሁሌም ላይሆን ይችላል። ከዛ መጀመሪያ ያ ነገር ባይመጣ ጥሩ ነው። ከመጣ ግን ከተነቀለ በኋላ ሊዘረዘር ይችላል። ሲዘረዘር ምንድነው የሚያደርገው? ብዙ ጊዜ አንዱ ጥርስ የራሱን ቦታ ለቆ ወደ ሌላ ጋር ሄዷል ማለት ነው። አዘራዘሩ ብዙ ጊዜ ቨርቲካሊ 180 ዲግሪ 0 ዲግሪ ላይ እንዲመቆም የነበረበት ጥርስ የተወሰነ ዲግሪ ይተኛል ማለት ነው። ስለዚህ ሙሉ ለሙሉ ፋንክሽናል መሆን አይችልም። ለምን አይችልም? ጥርስ በተፈጥሮ ብዙዎቹ 0 ዲግሪ ላይ ነው የሚተኙት። እነዚህ 360 ወይም 0 ቀጥ ማለት ነው። ግን ዘንበል ሲል የሆነ ሴንተሩን ኖርማል ሴንተሩን አይዝ ኖርማል ሴንተር የምንለው ቀጥ ያለው ማለት ነው። ያ እንደዚህ ማዘንበሉ ስሩና ክራውን ወይም ከውጭ የሚታየው ጥርሱ ክፍል ቀጥ ብለው አይደለም የሚቆሙት። ይሄ ምን ያደርገዋል? ጥርሱን ወደ አንድ ሳይድ ያስተኛዋል ማለት ነው። ወደ አንድ ሳይድ ሲያስተኛው ወደ አንዱ ሳይድ ላይ ጫና ይበዛበታል። ጥርሱ ከላይ የሚነክስበት ቦታ ሴንተር ኦፍ ግራቪቲውን ስንፈልግለት በምንፈልግበት ቦታ ላይ አናገኝም። መቀመጥ ባለበት በሩቱና በጥርሱ በላይኛው በሚታየው ጥርስ መካከል ላይ ለሁለቱ መሀል ላይ የነበረው ክብደቱን መሸከሚያ ቦታ ሴንተር ኦፍ ግራቪቲ ቦታውን ይለቃል። ሲለቅ ጥርስ መሸረፍ ማለት እያኘከ ከላይ ያለው ሁሉ ፓርት ሳይሆን የሚሳተፈው የተወሰነው ፓርት ነው። ያኛው ተደብቋልና ስለዚህ ይሄኛው ፓርት ጫና ሲበዛበት የመሸረፍ የመውለቅ አደጋና የህመም ስሜት ሊፈጠር ይችላል። ስለዚህ ጥርስ ሲዘረዘር ከተነቀለ በኋላ ቢተከል እንመርጣለን። ለምን? ባለመተከሉ የሚያስከትለው ብዙ ነገር ስላለ፣ አንድ ጥርሱን ከታች ቀድሞ ይሸከም የነበረው አጥንት አሁን ስራፈት ይሆናል። ስራፈት ሲሆን ይላላል። ሪዞርቭ አረገ እንላለን። በቃ ይሟሟል ማለት ነው። ስለዚህ እዚህ አካባቢ ያለው የፊት ቅርጽ ወደ ውስጥ ገባ ማለት ይጀምራል። ሁለተኛ ጥርሱ የተነቀለበት ጋር በግራም በቀኝ የሚያሉ ጥርሶች ወደ ተነቀለው ቦታ ጋር ያዘነብላሉ። ይሄ ቀደም ያለውን ሴንተር ኦፍ ግራቪቲውን እንዲስቱ ያደርጓቸዋል። ሶስተኛ ከላይ ወይም ከታች ጥርስ የተነቀለበት ቦታ ላይ ለሱ አዛማች የተቀመጠው ጥርስ ሲሄድ ጥርስ ስለማያገኝ ክፍት ቦታ ስለሆነ ያኛውን ጥርስ ፍለጋ እየረዘመ ይመጣል። እዚህ ጋር አሁን ከወለቀ ይሄኛው ድሮ ሲነክሰው ይሄኛው ካውንተር አታክ ያደርገው ነበር። ስለማያደርገው ይሄዳል፣ እያደገ ይመጣል። ስለዚህ አካባቢውን እንዳለ ይረብሸዋል ማለት ነው። ስለዚህ ቢተከል እንላለን። መልካም። ብሬስ ከማሰራችን በፊት ጥርሳችን በሙያ
የጤና ባለሙያዎች ሲሉ ጠዋት ከእንቅልፋችን እንደተነሳንና ወደ መኝታ ከመሄዳችን በፊት መቦረሽ አለብን ብለው ይመክራሉ። ብሬስ ሲታሰር ደግሞ ከዚሁ በተሻለ መልኩ ሌላ ጥንቃቄና ጽዳት የሚፈልግ ይመስለኛል። ስለዚህ በዚህ አጋጣሚ ብሬስ ያሰሩ ሰዎች እንዴት ጽዳታቸውን ይጠብቁ የሚለውን እናንሳው። ብሬስ ቅድም እናለው ያው ኖርማል ከምንቦርሸው ተጨማሪ ይፈልጋል። አንደኛ ሶፍት ብሩሽ ይፈልጋል፣ ምክንያቱም የተቀመጡትን ብራኬቶች እንዳይነቅል። ሁለተኛ ደረጃ አቦራረሽ ኖርማሊ ከዚህ በፊት የነበረው መቦረሽ የላኛው ጥርሶችን ፊት ለፊት አካባቢ ያሉትን ከላይ ወርታች፣ የታችኛውን ፊት ለፊት ያሉትን ከታች ወደ ላይ ነው። እና መቢያ ጥርሶቻችን መሀሉን ነው የምንቦርሸው፣ እንደዚህ የምናኝክበት ጋር ምግብ ሊቀመጥ ስለሚችል። ብሬስ ሲሆን ግን ብሬሱን ዙሪያውን ነው እንዲህ የምንቦርሸው። ማሽከርከር ብራኬቱ ያለበትን ቦታ እንደዚህ ለምን ነው የምናሽከርከረው? እሱ አካባቢ ምግብ የመቀመጥ ቴንደንሲው ስለሚጨምር። ከዛ በኋላ ደግሞ ውሃ በትንሽ እቃ ላይ አድርገን የጥርስ ሳሙናውን እዛ ላይ አድርገን ሚክስድ በደንብ አድርገነው ከዛ በኋላ ወስደን አፋችን ውስጥ በደንብ መጉመጥመጥ፣ ብዙ ቦታ ላይ እንዲዳረስ ማድረግ ነው። ከዛ በኋላ ስፒት አውት አውጥተን እንደገና ውሃ ጠጥተን ማስተካከል በደንብ። እንደዚህ ስናደርግ ከቅድሙ ኖርማል ከምንቦርሸው ፕላስ ይህን ስንጨምርበት የጥርሱን የምንፈልገውን አይነት ጽዳት እናገኛለን ማለት ነው። አሁን ብዙ ሰው የብራኬቱ ዙሪያውን ቆሽሾ በምግብ እናገኛለን። ኢሚዲየትሊ ብራኬቱ ይወልቃል። ምክንያቱም ምግብ ውስጥ ያለው ኬሚካል ምን እያደረገ ነው ማለት ነው? ብራኬቱና ጥርሱን አጣብቆት የነበረውን ፓርት ላይ እየሄደ ቦንዲንጉን እየሰበረው ነው ማለት ነው። ስለዚህ እሱ እንዳይሆን ዙሪያውን መቦረሽ፣ አቦራረሹም ቅድም እንዳልኩት ዙሪያውን፣ ከዛ በኋላ ደግሞ መግሞጥሞጡንም ጨምሮበት ማድረግ አለበት። ሌላ ደግሞ የኬሚካል ያላቸው ምግቦች ቡና፣ ሻይ፣ ሌላም ከተጠቀሙ በኋላ መግሞጥመጥ አለበት፣ መርሳት የለበትም። ተመልካቾቻችን በባለፈው ሳምንት አንስተን የነበረውን ብሬስና ብሬስ ነክ ጉዳዮችን ከዶክተር ሙሉ ደኔ ጋር እንዲህ ባለ መልኩ ተወያይተናል። ቀረ የምትሉት እንደው ይሄን ብታነሱልን ብላችሁ የምታስቡት ጥያቄ ካለ ኮሜንት ላይ ያስቀምጡልን፣ እኛም መልሰን እናመጣላችኋለን ወደ እናንተ ማለት ነው። እንግዲህ በቀጣይ ሳምንት ወደ እናንተ በሌላ ሀሳብ እንደርሳለን። ስለ ጤናውን ሰብስክራይብ አድርጉ፣ ሼር አድርጉ፣ ለወዳጅ ዘመዶቻችሁ ይጠቅማልና አጋሩ እንላለን። እስከ ሳምንት ጤና ይስጣችሁ። መልካም ቆይታ